ሰላም እንዴት ናችሁ? ዛሬ አንድ የሚጠቅማችሁ ነገር ላሳያችሁ ነው ይዤላችሁ የመጣሁት። እንደምትመለከቱት ይሄ ላፕቶፕ ዊንዶው 11 ነበር የተጫነበትና ፌል አድርጓል። አሁን እንደገና ለመጫን ስሞክር ፎርማት ካላደረኩት ወይ ደግሞ ቮልዩሙን ፎርማት ካላደረኩት ወይ ደግሞ ዲሌት አድርጌ እንደገና ፓርቲሽኑን ካልጫንኩት አይችልም እያለኝ ነው። እዚህ ጋር ዋርን ይሰጠኛል። ምክንያቱም ጂፒቲ ነው ይሄኛው ጂፒቲ ፎርማት ነው ያለው ዲስኩ ማለት ነው። እኔ ደግሞ ቡት ያደረኩት በኤምቢአር ነው እና ጂፒቲ አድርጌም መጫን እችላለሁ፣ ግን ካደረኩት በኋላም ፌል እያደረገ ስላስቸገረኝ ዊንዶውን ኮምፕሊትሊ ልቀይረው አስቤያለሁ እና ፋይሉን ደግሞ በጣም ፈልጓለሁ እንዲጠፋ ስለማልፈልግ። በእርግጠኝነት እንደዚህ አይነት ነገር ሁላችሁም ገጥሟችሁ ያውቃል። በጣም የምትፈልጉት ፋይል ኮምፒውተራችሁ ጋር ሆኖ ግን ፎርማት ልታደርጉ ስትሉ ፋይላችሁ እንዴት ልታወጡ እንደምትችሉ ግራ ገብታችሁ ሊሆን ይችላል። ይሄንን መንገድ ቀላሉ መንገድ ዛሬ ያሳያችኋለሁ ማለት ነው። መጀመሪያ ግን ፎሎ ማድረግ እንዲሁም ደግሞ ለሌሎች ሼር፣ ኮፒ ሊንክ እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳይረሳ። በቀጥታ ወደ ስራው እንገባለን ማለት ነው። ስለዚህ ይሄ አሁን ሃርድ ዲስክ ከሆነ ያው ኬዝ ምናምን ልትሉ ትችላላችሁ። ይሄ ኤስኤስዲ ነው የሚጠቀመው። ያን ሁሉ ርቀት ከመሄድ በቀላሉ ፋይሌን አክሰስ ማድረግ የምችልበት መንገድ አንድ ሶፍትዌር በመጠቀም ነው ማሳያችሁ። የምትመለከቷት እዚህኛው ኮምፒውተር ጋር ቡት እያደረኩት ያለ በራፈስ ነው። እንደ ዊንዶው ሲስተም ነው። እንደ ዊንዶው ልክ በራፈስ ተጠቅሜ እቺን ሃይረን ቡት ሲዲ የምትባል ሶፍትዌር ቡት አድርጊያታለሁ ማለት ነው ወደ ፍላሹ። በባዮስ ነው ወይ ደግሞ ሲኤስኤም ነው ያደረኩት ኤምቢአር ማለት ነው። በሱ አድርጌ ጨርሻለሁ ማለት ነው። ይሄ ቡት አደራረጉ ዊንዶው ቡት አድርጋችሁ ልትጭኑ ስትሉ ቡት ማድረግ እንደምታደርጉት ነው። ምንም ልዩነት ስለሌለው እሱ ቀላል ነገር ስለሆነ ምንም ችግር የለውም ማለት ነው። ሙሉ ቪዲዮ የሃይረን ቡት ሲዲ የያዘ ዩቲዩብ ቻናል ላይ ስላለ ባዮ ጋር እየገባችሁ ከዛ መውሰድ ትችላላችሁ፣ ማየት ትችላላችሁ። ፓስወርድም እንዴት አድርጋችሁ መስበር እንደምትችሉ የላፕቶፕ የዴስክቶፕ ኮምፒውተሮችንም እዛ ጋር የሰራሁት አለ። ስለዚህ ይሄንን ስለጨረስኩኝ አሁን እዚህ ጋር ክሎዝ ለዋለሁ ማለት ነው። በመቀጠልም አድርገው የምትመለከቱት ፍላሽ ነው። እንግዲህ ይሄ ፍላሽ ነው ቡት የተደረገበት ሃይረን ቡት ሲዲው። እሱን ወደ ላፕቶፑ እንደዚህ አስገባዋለሁ ማለት ነው። እንደዚህ ላፕቶፑ ጋር ሰካዋለሁ። በመቀጠል ተርን ኦፍ አደረግና F9 ነክቼ እንትለዋለሁ። አሁን ይሄን ሸትዳውን ላድርገው። ነው እንደምትመለከቱት ጠፍቷል። ከዛ በኋላ ኦን አድርገውና ያው F9 ነካለው ማለት ነው። F9ን ያልበራ መሰል። ስለዚህ እንደዚህ ኦን አደረግና ሊነሳ ሲል ቀድሜ F9ን ደጋግማችሁ መንካት። ያው ይሄ HP ነው። ቶሺባ ምናምን ከሆነ F12 ነው። ዴልም F12 እንደ የላፕቶፕ ሞዴሉ ይለያያል። ስለዚህ ኢንተሪንግ ያለ ነው። ያው ገብቶልናል። ከምን ልጀምር እያለ ነው። እዚህ ጋር እንደምትመለከቱት UEFI ይላል። የኛ ዩኒፋይድ ሳይሆን ሌጋሲ ስለሆነ እንትን ያደረኩት ወደታች ትሉና በዚህኛው ወደታች ትሉና ሌጋሲ የሚለው ጋር ታደርጋላችሁ። ሌጋሲ ሳንዲስክ የሚለው ጋር ማለት ነው። ይሄ USB ስለሆነ እሱ ጋር ኢንተር ለዋለሁ ማለት ነው። ከዛ እንደዚህ ሎድ ያደርጋል። አሁን ላይቭ የሚነሳው ምንድነው ማለት ነው? ሃይረን ቡት ሲዲ የሚያደርግልን ሃርድ ዲስኩ ጋር ምንም ንክክ የለውም። ቀጥታ ከዚህኛው ፍላሽ ወይ ደግሞ USB ላይቭ ዊንዶው ራን ያደርግልናል ማለት ነው። ስለዚህ ውስጥ ጋር ያለውን ሃርድ ዲስካችን ጋር ያለውን ፋይል አክሰስ ማድረግ እንችላለን ማለት ነው። ስለዚህ ትንሽ ይሄኛው ሎድ እስኪያደርግ ያው ትንሽ ያስጠብቀናል። ያው መጠበቅና የተወሰነ ጠብቀን ምን እንደሚሆን እናየዋለን ማለት ነው። የዚህን ፋይል ሊንክ እንድልክላችሁ የምትፈልጉ ከሆነ የሃይረን ቡት ሲዲ ሶፍትዌርን ሊንክ እንድልክላችሁ የምትፈልጉ ከሆነ ኮሜንት ጋር ሊንክ ብላችሁ ጻፉልኝ። እሱን ኢንቦክስ አድርግላችኋለሁ ማለት ነው። እንደምትመለከቱት ዊንዶው ከፍቷል። ይሄው ላይቭ ከፍቶልኛል ማለት ነው። ሌላ ምንም አሁን ይሄ ሃርድ ዲስኩም ባይኖር ኢቭን ሃርድ ዲስክ ባይኖረው እንደዚህ መክፈት ይችላል ከፍላሹ ማለት ነው። ስለዚህ አሁን ፋይሎችን ይሄው እንደዚህ አግኝቻለሁ። እዚህኛው እንደምትመለከቱት ፋይሎች የምፈልጋቸው አሉ። እነዚህን ወደ ፍላሽ መላክ ነው። ወደ ሌላ ፍላሽ ልክና ከዛ በኋላ ሙሉ ፎርማት አድርጌ መጫን ዊንዶው እንችላለን ከአዲስ ማለት ነው። በዚህ መንገድ እናንተም መጠቀም ትችላላችሁ። ስለዚህ ፋይልን ኮምፕሊትሊ ሉዝ እንዳታደርጉ ይሄ መንገድ ስላለ ማለት ነው። ሌላ ቪዲዮ ይዤ እመለሳለሁ። አመሰግናለሁ።